ይዤላችሁ የመጣሁት ማለት ነው። አንድ የተደበቀ ሚስጥር የራሴ ነው ማለት ነው። ራሴን በራሴ ላጋልጥ ነው ማለት ነው። እና ምንድን ነው መጀመሪያ ላይ እንዳስገባሁት ቪዲዮ መጀመሪያ ላይ እንዳያችሁት ማለት ነው ሲስተር ቁጭ ብላ እያወራችኝ ነበረ። እንግዲህ እስከ ዛሬ አውርቼው አላቅም፣ ተናግሬም አላቅም ማለት ነው። እናንተ ስሜን ሁሉም ሰው በሱመያ ነው ማለት ነው የሚያውቀኝ ማለት ነው። እና ዛሬ ትክክለኛ ስሜን እንደነገራችን ነው ማለት ነው በዛው። እና ምንድን ነው ያው እኔ መጀመሪያ ሲፈጠር የኦርቶዶክስ እምነት ተከታይ ቤተሰብ ነኝ ማለት ነው። እኔም ኦርቶዶክስ እምነት ተከታይ ነበርኩኝ። ከዛ በኋላ ነው ማለት ነው ሰይድን ካገቡ በኋላ ነው እምነቴን የቀየርኩት ማለት ነው። እና ትክክለኛ ስሜ እንግዲህ አንቻለም ወይ ደግሞ አለም በሚባለው ነው ማለት ነው የምታወቀው። በሁለቱም ይጠሩኛል ማለት ነው። እንግዲህ ወደ ከተማው አለም ብለው ይጠሩኛል፣ ወደ ገጠሩ ደግሞ አንቻለም እያሉ ይጠሩኛል ማለት ነው። እና ምንድን ነው ሲስተር እንግዲህ ያው የኦርቶዶክስ እምነት ተከታይ ቤተሰብ እንደመሆን መጠን እንዳያቸዋት ማለት ነው። በቃ ሁሌ ነው የምጨቀጭቀኝ። በቃ ክርስትና ይነሱ፣ አንቺም ክርስትና አንቺም ተጠመቂ ነው። እኔ መጀመሪያ ክርስትና ስለተነሳው አንቺ መጠመቅ ብቻ ነው። ያው መጀመሪያ ክርስትና ተነስቻለሁ፣ ስለዚህ እኔ እጠመቃለሁ ማለት ነው። ልጆቼ ደግሞ እንደ አዲስ ክርስትና ይነሳሉ ማለት ነው። ስለዚህ ክርስትና እናስነሳቸዋለን። ልጆችሽም ክርስትና ይነሱ፣ አንቺም ተጠመቂ ያለች በቃ ጭቅጭቅ እያደረገች ነው። እኔም ደግሞ አሁን ላይ ምንም እያልኩኝ አይደለም ማለት ነው። ያው ሁሌ ነው የምጨቅጭቀኝ ሁሌ ማለት ነው። እና በቃ አሁን ወደ ከተማ ራሱ አትሄጂም አሁን አንላቀቅም ብሎኛል ማለት ነው ከቤተሰብ ጋር። እና እስከ ዛሬ ድረስ ደግሞ ባህር ዳር ሆቴል ነው ያለሁት ማለት ነው። ሆቴል ውስጥ ነው ከእነሱ ጋር አንድ ላይ። ሆቴሉ በጣም ነው የሚመቸው፣ ደስ ይላል። እና አሁን ወደ ገጠር The student helped. Best grades with the number 1. Awarded as the best tutoring institute in Germany. እና አሁን ወደ ገጠር ልንሄድ ነው ማለት ነው። ያው ገጠር ነው የኛ አካባቢ ማለት ነው። እና ገጠር ለመሄድ ደግሞ ከሁለት ልጆች ጋር በቃ በአይሱዚ በምናምን ነው። የገጠር ልጆች ታውቁታላችሁ መንገዱን ማለት ነው። እንግዲህ በጣም 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 ነው የሚያደክመው በጣም። እኔ በቃ እነሱ ራሱ አሁን ለእኔ ሳይሆን ለልጆቼ በጣም እያሰቡ ነው ማለት ነው። ልጆች መንገዱን አይችሉትም ይሆናል ምናምን እያሉ ነው። ለዛም ነው እስከዛሬ የቆየ ነው ማለት ነው። መንገዱን ትንሽ ይንገላታሉ እያሉ ነው። መኪና ፈልጌ ነበር፣ መኪና የለም። ኮንትራት መኪና እስከ እኛ ሀገር ማለት ነው ኮንትራት መኪና አይገባም ማለት ነው። ሻይሉ አነጋግረን ሞክረን ነበር፣ እምቢ ያሉን ማለት ነው። እና ከባህር ዳር አሙሲት፣ ከአሙሲት አንበሳሜ፣ አርብ ገበያ፣ ከአርብ ገበያ ሳና ድረስ እንሄዳለን ማለት ነው። ከሳና ደግሞ ሌላ አቦ ይባላል ማለት ነው። እና እንግዲህ የአፈራው እናት ልጆች ታውቁታላችሁ ማለት ነው። በደንብ ነው የምታውቁት። እና እንግዲህ ምንድን ነው በአይሱዚ በሞተር ምናምን ነው የሚኬደው። እንደውም እኔ ያኔ ገና ስወጣ እኔ ከገጠር ስወጣ 11 ዓመት ነበር። የ11 ዓመት ልጅ ነበርኩኝ ሲስተር ዛኝ ስትመጣ ማለት ነው። በዛ ሰዓት እንደውም የለም ነበር መኪና ራሱ እንዳሁኑ። አሁን ሞተርና እንትን አይሱዚ ገብቷል እስከ ሰፈራችን ማለት ነው። የዛ ሰዓት ግን የለም። ከኛ አካባቢ ከሌላ ቦራሱ ይሄዳል ማለት ነው፣ ይርቃል። እና አርብ ገበያ እስከሚባለው ቀን ሙሉ ጠዋት ሌሊት 11 ሰዓት ተነስተን ቀን ሙሉ አርብ ገበያ እስከሚባለው ሄደን ነው ከአርብ ገበያ በእንጨት በሚጭነው በአይሱዚ መኪና ተጭነን የምንሄደው ማለት ነው። እና እንግዲህ እኔ የገጠሩን መንገድ ረስቻለሁ። 15 ዓመት ቀላል አይደለም። እንደገና ደግሞ ያው ትልቅ ነኝ 11 ዓመት ትንሽ አልባልም፣ ግን ቢሆንም ያው በልጅነት ማለት ይቻላል የወጣሁት ማለት ነው። እንግዲህ እኔም በቃ ከልጆቼ ጋር የኔ እግር መንገድ በቃ እንግዲህ እና ከተመቸኝ ይቀርጽላችኋለሁኝ። እና ደግሞ አሁን ከተመቸ ይቀርጽላችኋለሁ፣ ካልተመቸ ደግሞ እንግዲህ ከልጆች ጋር ከተመቸ ሁሉንም ነገር ነው ማሳያችሁ። ገጠሩን፣ የኛም ቤት ገጠር የናፈቃችሁ የገጠር ልጆች በቃ እርግጠኛ ነኝ ለማየት ትፈልጋላችሁ እና ቀርጽላችኋለሁ ማለት ነው። እና በተረፈ ደግሞ ምንድን ነው አሁን ወቅቱም ረመዳን ነው፣ የእነሱም ፋሲካም ነው፣ የክርስቲያኖችም የሙስሊሞችም ጾም ነው ማለት ነው። እኔም ብጠይቁ ግን ለመጾም እየተመቸኝ አይደለም። አንደኛ ሱር አልበላም፣
ከነሱ ጋር በላለውኝ። እነሱ 6 ሰዓት ሳይሞላ 4 ሰዓት ነው የሚበሉት ማለት ነው። ወይ 4 ሰዓት በቃ 4 ሰዓት ላይ ነው እራት የሚበላው። ከዛ 6 ሰዓት ከሞላ አይበሉም። ጾማቸውን እንትን ይላሉ ማለት ነው። ጾም ይፈታሉ ሌሊት 6 ሰዓት ላይ። ያው ክርስቲያኖች ታውቁታላችሁ። እና እኔ ከነሱ ጋር እራት እበላለሁ። በቃ አስባችሁታል። እስከምናፈጥር ድረስ እጾማለሁ ማለት ነው። እና በቃ ተጎድቻለሁ እና ማለት ነው። ያው እንደዛ ነው እየጾምኩ ያለሁት። እና ይሄ በቃ በተለይ ሲስተር ማለት ነው እናቴ መለኩሴ ናት። መልኩሳለች። ፋዘር በህይወት እያለ ቆርበው ነበረ። ከዛ መለኮሰች ማለት ነው፣ እሱ ሲሞት ማለት ነው። እና ስለዚህ ምንድን ነው አሁን ሲስተር እንደውም ማዘር ትንሽ ማለት በቃ ብዙ ይዛን ያክል አልተጫነችም። ያው እናት አይደለች፣ በጣም አልተጫነችም። ሲስተር ግን በቃ ምንም ልታስቀምጠኝ አልቻለች። መቼ ነው ክርስትና ትንሽ የምትጠመቂው? እኔን ማለት ነው መቼ ነው የምትጠመቂው? አንቺ አሁን ክርስትና ስለተነሳሽ መጠመቅ ብቻ ነው፣ ንስሐ ምናምን ትገቢያለሽ፣ ትጠመቂያለሽ። ልጆችሽ ግን ክርስትና እናስነሳቸዋለን መቼ ነው? እና በቃ ልጆቹን በስነስርዓት የሁለቱንም በቃ ድል አድርገን ደግሰን በስነስርዓት ነው ክርስትና የምናስነሳቸው እያለችኝ ነው ማለት ነው። እና እኔ በቃ እሺ ጎንደር እንሂድ ብያታለሁ። በቃ አሁን ባህር ዳር ነበረ፣ እሷ የባህር ዳር ነዋሪ ናት ማለት ነው፣ እዚሁ ነው የምትኖረው። እና በቃ እኔ ያልኳት እሺ በቃ መጀመሪያ ገጠር ልሄድ ብያት፣ በግድ በስንት መከራ ነው የገጠሩ ራሱ። እዚሁ በቃ ከሆቴል እንውጣና ወደ እኔ ቤት እንመለስ እና በቃ ክርስትና ይነሱ ልጆችሽ ምናምን ብላኝ ማለት ነው። እና በስንት መከራ አሳመንኳት። ማዘርም ደግሞ እሺ በቃ ታያት ገጠር እንሄድና ክርስትና እዛው ምናምን እያሉ ነው ማለት ነው። እዛው በቃ ወይ አሁን እሷ ራሱ መጀመሪያ አልሄድም ብላ ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሰሙ ቻናል ቤተሰቦች በመላው ዓለም የምትገኙ እንዴት ናችሁ? ደህና ናችሁ ወይ? እንዴት ነው ጾም? ደህና እየሄደ ነው? እኔ ጋር አልሐምዱሊላህ። ሀቂቃ እኔ ሰሞኑን ያው ብዙም አይደለሁም ቪዲዮ እየሰራሁ አይደለም፣ ግን ዛሬ ሱምያ እንዳጋጣሚ ሳያት ይህን እንደዚህ ብላ ፖስታ ሳየው በጣም ገረመኝ፣ በጣም አስደነገጠኝ። ሀቂቃ በጣም ደንግጫለሁ። እኔ ሱምያን ተዚህ ቀደም ሰለምቴ እንደሆነች አላቅም። ሆኖም ግን ርዕሱ ሳይሆን ያስደነገጠኝ የእሷ ንግግር ነው ማለት ነው ያስደነገጠኝ። የማንኛቸውም እህቴ እንደዚህ አለችኝ፣ ያስገደችኝ ምንድን እንዴ እህቴ በእኔ ህይወት ትኖራለች እንዴ? ሲቀጥል ደግሞ የማንኛቸውም ቤተሰብ ያለበትን ህይወት ያለበትን ሃይማኖት ወደ እሱ እንዲመጡ ከሱ አይደለም የራሱ ቤተሰብ ቀርቶ አይደለም ሌላ ጓደኛ፣ ጎረቤት የራሱ ትክክል ነው የኔ ትክክል ነው ብሎ ስለማይስብ ወደ እሱ እንዲመጣ ነው የሚፈልገው። እና እህትሽ ምንም ያጠፋችው ጥፋት የለሽም። አንቺ ግን አምነሽበት በእርግጥ ለሰይድ ብለሽ ወይንም ለወንድ ለሰይድ ከሰይድ ሳገባው ነው የሰለምኩት ምናምን ብለሻል። ለሰይድ ብለሽ ከሆነ እንደዚህ ያደረግሽው ተሳስተሻል። ግን አምነሽበት ከገባሽ በኋላ አንቺንም ልጆችሽንም እንደዚህ አይነት ወሬ በጣም ነው የሚደብረው። ሀቂቃ በጣም ነው የሚደብረው። አውዝ ቢላ